አትቆጣ፣ ጠንካራ ሁን፣ ይቅርታ አድርግ፣ ጠላትህን ውደድ። ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች ሰላም ብያለሁ። ሁላችሁ ነው በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላሟን ይመልስልን። ኢንሻአላህ ሁላችሁም ዱአ አድርጉ። ዛሬ ይዤላችሁ የመጣሁት አንድ አባት ለልጃቸው የሰጡት ምክር ነው። 16 ናቸው። ሁላችሁም እስከ መጨረሻው ተከታተሉኝ ማለት ነው። ኢንሻአላህ አጠር ያለች ናት። አባት ልጃቸውን ምክር ሲጀምሩ ልጅ ሆይ በማለት ይጀምራሉ። አንደኛ፣ ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም። ወድቀህ መነሳትን ልመድ ማለት እንጂ ዝም በል ማለት። ሁለተኛ፣ ዝም በል ማለት አትናገር ማለት አይደለም። ሌሎችንም ለመስማት ጆሮ ስጥ ማለት እንጂ። ሶስተኛ፣ ሆዳም አትሁን ማለት አትብላ ማለት አይደለም። በሰዎች ሀቅ ላይ ድንበር አትለፍ ማለት እንጂ። አራተኛ፣ አትቆጣ ማለት ስሜት አይኑርህ ማለት አይደለም። ከቁጣ ቶሎ ተመለስ ማለት እንጂ። አምስተኛ፣ ይቅርታ አድርግ ማለት አልተጎዳህም ማለት አይደለም። በሆድ ቂም መያዝ ሌላ ጉዳት ስለሆነ እንጂ። ስድስተኛ፣ ጠላትህን ውደድ ማለት ጠላት ጥሩ ነው ማለት አይደለም። ከጥላቻ ይልቅ ፍቅር ስለሚያሸንፍ እንጂ። ሰባተኛ፣ ደስተኛ ሁን ማለት ሁሉ ነገር ይኑርህ ማለት አይደለም። ባለህ ነገር ተብቃቃ ወይም ባለህ ነገር ተደሰት ማለት እንጂ። ስምንተኛ፣ ስራህን ውደድ ማለት የምትሰራው ስራ ጥሩ ነው ማለት አይደለም። ነገ ጥሩ ስራ እንዲኖርህ ዛሬ የምትሰራውን ውደድ ማለት እንጂ። ዘጠነኛ፣ ወሬኛ አትሁን ማለት አታውራ ማለት አይደለም። ምንም ስለማታውቀው ነገር አታውራ ማለት እንጂ። አስረኛ፣ ትሞታለህ ማለት አትስራ ማለት አይደለም። ምንም ቁም ነገር ሳትሰራ አትሙት ማለት እንጂ። 11ኛ፣ ብቸኛ አትሁን ማለት ሮጠህ ትዳር ያዝ ማለት አይደለም። ልብህን፣ ጊዜህን፣ ያለህን ሁሉ አሳልፈህ ለመስጠት ዝግጁ ሁን ማለት እንጂ። 12ኛ፣ እውነተኛ ሁን ማለት ሰዎች ባሉበት ብቻ እውነት ተናገር ማለት አይደለም። ለራስህም የእውነት ኑሮ ኑር ማለት እንጂ። 13ኛ፣ አትጣላ ማለት ከሰው ጋር አትጋጭ ማለት አይደለም። ቂም ይዘህ አትቆይ ማለት እንጂ። 14ኛ፣ ኩራተኛ አትሁን ማለት አትዘንጥ ማለት አይደለም። ሌሎችን አትናቅ ማለት እንጂ። 15ኛ፣ ቆንጆ ነህ ማለት ከሌሎች የተሻልክ ነህ ማለት አይደለም። አምሮብሃል ማለት እንጂ። 16ኛ፣ አዋቂ ሁን ማለት እንደገና ትምህርት ቤት ሂድ ማለት አይደለም። ብልህ ሁን ማለት እንጂ ይላል። እንግዲህ እንደሰማችሁት ነው። ሁሉም እያንዳንዳቸው መልእክቶች ሰፋ ያለ መልእክት በውስጣቸው አለ። ሁላችሁም እንደምትጠቀሙበት አልጠራጠርም። ምክሩን ሰምታችሁ ማለት ነው። ኢንሻአላህ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ጓደኞቼ ላይክ ሼር አድርጉ፣ አበረታቱኝ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በሌላ አዲስ ቪዲዮ እስከምንገናኝ